ሰላም ወገኖቼ እንደምን ዋላችሁ? ይሄ አዲሱ የዩቲዩብ ቻናሌ ነው። እኔ ሰላማዊት በላይነህ እባላለሁ። እንኳን ደህና መጣችሁ። በዛሬው ቪዲዮአችን ላይ ቅድም በርዕሱ እንደተመለከታችሁት የምንነጋገረው የሚሆነው ስለ በረራ አስተናጋጅነት ስራ ነው። የበረራ አስተናጋጅነት ስራ ምንድን ነው? አንድ የበረራ አስተናጋጅ መሆን የሚፈልግ ሰው ምን ባህሪያትን ማሟላት ይጠበቅበታል? ከዛ በተጨማሪ ደግሞ የበረራ አስተናጋጅ ሆኖ በኢትዮጵያ አየር መንገድ ውስጥ ለመቀጠር የሚያስፈልጉት መስፈርቶች ምን ናቸው? እነዛን መስፈርቶች እንዴት ማሟላት እንችላለን የሚለውን እንነጋገራለን። ይህን ቪዲዮ ከመጀመሪያው እስከ መጨረሻው ካያችሁ በእርግጠኝነት በቀላሉ የበረራ አስተናጋጅ መሆን ትችላላችሁ ማለት ነው። እሺ፣ የመጀመሪያው የበረራ አስተናጋጅነት ስራ ምንድን ነው የሚለው ነው። በተለምዶ እንግዲህ በእኛ ሀገር ሆስተስ በመባል ይታወቃል፣ ግን ፕሮፌሽናል ስሙ ካቢን ክሩ ነው የሚባለው። በብዛት ግን የበረራ አስተናጋጅ በአማርኛ ወይንም ደግሞ ሆስተስ በመባል ነው የሚታወቀው። ይሄ ስራ ምንድን ነው? ዋናው አንድ የበረራ አስተናጋጅ የሆነች ሴት ወይም ወንድም ሊሆን ይችላል። በአብዛኛው ግን በእኛ ሀገር አየር መንገድ ኮንቴክስት ሴቶች ስለሆኑ ለዚህ ስራ በብዛት የሚመረጡት ሲመረጡ ለምን ተፈልገው ነው? ለምንድን ነው አውሮፕላን ላይ የበረራ አስተናጋጅ መኖር ያስፈልገው? ባይኖርስ ምን ይፈጠራል የሚለውን ነው መጀመሪያ የምነግራችሁ። መጀመሪያ የበረራ አስተናጋጅ አውሮፕላን ላይ ያስፈለገው ለምንድን ነው? ያው ብዙዎቻችን እንደሚመስለን ምግብ ለመስጠት፣ መጠጥ ለመስጠት፣ መንገደኞችን ለመንከባከብ አይደለም። ምግብ መስጠት፣ መጠጥ መስጠት፣ መንገደኞችን መከባከብ የአንዲት የበረራ አስተናጋጅ የመጨረሻ ስራዋ ነው። በመጀመሪያ ደረጃ አንዲት የበረራ አስተናጋጅ አውሮፕላን ላይ የምትፈለገው ለምንድን ነው? ለመንገደኞች ደህንነት። ስለዚህ የመጀመሪያው የካቢን ክሩ ስራ የመንገደኞችን ደህንነት መጠበቅና ማስጠበቅ ነው ማለት ነው። እሺ፣ የመንገደኞች ደህንነትን መጠበቅና ማስጠበቅ ስንል ምን ማለታችን ነው? እንግዲህ በአውሮፕላን ስንጓዝ በአየር ላይ ነው የምንሄደው። የተለያዩ የተፈጥሮ አደጋዎች ሊያጋጥሙ ይችላሉ። ሰው ሰራሽ አደጋዎች ሊያጋጥሙ ይችላሉ። እንደምታውቁት ደግሞ የበረራ ስራ በራሱ ለተለያዩ ፖለቲካል አጀንዳዎች እና ለመሳሰሉት ነገሮች በጣም ተጋላጭ ነው። ስለዚህ ከዚህ አንጻር ይሄ ስራ በጣም ጥንቃቄን የሚፈልግ እና የመንገደኞቻችንን ደህንነት ጠብቀን እናስጠብቀን ከአንድ ከሚፈልጉ ቦታ ወደ ሌላ ቦታ እንዲጓጓዙ ማድረግ በጣም ኢምፖርታንት ነው ማለት ነው። ስለዚህ ለዛ በረራ አስተናጋጅ የሚሆነው ሰው የመንገደኞችን ደህንነት የማስጠበቅ ስልጠና ይወስዳል ማለት ነው። ስለዚህ አደጋ ቢፈጠር አውሮፕላኑ በአጋጣሚ ውሃ ላይ ሊከሰከስ አያድርገውና፣ አውሮፕላኑ በአጋጣሚ መሬት ላይ ሊከሰከስ አያድርገውና፣ አውሮፕላኑ ጠላፊ ቢያጋጥመው አያድርገውና ምን ያደርጋል የሚለውን ስልጠና ይወስዳሉ ማለት ነው የበረራ አስተናጋጅ የሆኑ ሰዎች። ስለዚህ የበረራ አስተናጋጆች የመጀመሪያ ስራቸው የመንገደኞችን ደህንነት ማስጠበቅ፣ ከዛ በቀጣይ ደግሞ የመንገደኞችን ምቾት መጠበቅ፣ ምግብና መጠጥ መስጠት ደግሞ የመጨረሻ ኃላፊነት ሆኖ ይመጣል ማለት ነው። ስለ በረራ አስተናጋጅነት ካልኳችሁ አንድ የበረራ አስተናጋጅ የሆነ ሰው ምን ባህሪያት ሊኖሩት ይገባሉ የሚለው እነግራችኋለሁ ማለት ነው። እንግዲህ የመጀመሪያው የበረራ መስተንግዶ ስራ የሚፈልገው ምንድነው? ፍጥነት ወይም ፕሮምፕትነስ የምንለው ነገር ይፈልጋል። አንድ ስራ ሲባል ቀስ ብሎ በቃ አስቦ ሳበረገብ እያለ የሚመጣ ሰው ለበረራ አስተናጋጅነት ስራ በጭራሽ በፍጹም አይሆንም፣ አይመከርም። ስለዚህ የበረራ አስተናጋጅ መሆን የምንፈልግ ሰዎች ምን አይነት ሰዎች መሆን አለብን? ፈጣን፣ የሆነ እቃ አንሱ ስንባል ሮጠን ተሮጠን ብድግ ማድረግ የምንችል፣ የሆነ እቃ ወርወሩ ስንባል ብድግ አድርገን መወርወር የምንችል፣ የሆነ እቃ ይዛችሁ ሩጡ ስንባል ፈጥነን መሮጥ፣ ከአደጋ ማምለጥ፣ ሌሎችንም ማስመለጥ የምንችል አይነት ሰዎች መሆን አለብን ማለት ነው። ሌላኛው የበረራ ስራ የሚፈልገው ዋናውና ትልቁ ነገር ምንድነው? ተግባቦት ወይንም ኮሚኒኬሽን የምንለው ነው ማለት ነው። አንድ የበረራ አስተናጋጅ የሆነ ሰው ወይም ሴት ልትሆን ትችላለች። ከፍተኛ የሆነ የተግባቦት ክህሎት እጅግ በጣም ያስፈልጋታል። ኮሚኒኬሽን ስኪል የምንለው የሰዎችን ፊት ማንበብ፣ ሰዎችን አይቶ መረዳት፣ በሰውነት እንቅስቃሴያችን ለሰዎች መልእክት ማስተላለፍ መቻል፣ በአንደበታችን ለሰዎች በሚፈለገው መልኩ መልእክት ማስተላለፍ መቻል በጣም ኢምፖርታንት ነው። ጥሩ የተግባቦት ክህሎት የሌለው ሰው የበረራ አስተናጋጅ መሆን አይችልም። ሁል ጊዜ መንገደኞቻችን ሲመጡ ዌልካሚንግ ፊታችንን ማሳየት፣ አፕሮቻብል መሆን፣ ፍሬንድሊ መሆን፣ ከሰዎች ጋር ስንገናኝ ጥሩ የጓደኝነት ስሜት መፍጠር የምንችል አይነት ሰዎች ወደኛ መጥተው የሚፈልጉትን ነገር ለመጠየቅ ቀለል እንዲላቸው ማድረግ መቻል
በጣም አስፈላጊ ነው ማለት ነው። ስለዚህ ኮሚኒኬሽን ወይም የተግባቦት ክህሎት ለአንድ የበረራ አስተናጋጅ አስፈላጊ ነው። ስለዚህ በደንብ ማዳመጥ የማንችል ሰዎች፣ ጥሩ አድርገን መናገር የማንችል ሰዎች፣ ወይንም ደግሞ የሚፈለገው ቦታ ላይ የሚፈለገውን አይነት አክሽን በሰውነት እንቅስቃሴያችን ማስተላለፍ እና መናገር የማንችል ሰዎች የበረራ አስተናጋጅ መሆን በጣም ይቸግረናል። ስለዚህ የተግባቦት ክህሎትን ማዳበር በጣም አስፈላጊ ነው ማለት ነው። ሌላኛው እንግዲህ ቲምወርክ የምንለው ወይም በቡድን መስራት የሚችል ሰው መሆን አለበት። የሰዎችን ሀሳብ የሚያዳምጥ፣ የራሱን ሀሳብ በአክብሮት ለሰዎች የሚናገር፣ ከዛ ደግሞ አንድ ላይ ሁላችንም የየግል ኃላፊነት ቢኖረንም አንድ ላይ የጋራ ኃላፊነቶች፣ የጋራ ስራዎች በሚሰጡን ጊዜ ደግሞ ተባብረን መስራት መቻል አንዱ የበረራ አስተናጋጅ ብቃት ነው ማለት ነው። ስለዚህ ቲም ወርከር ያልሆነ ሰው አብረው ከሚሰሩት ጓደኞቹ ኮሊጎቹ ጋር ተስማምቶ ተግባብቶ መስራት የማይችል ሰው የበረራ አስተናጋጅ መሆን ይቸግረዋል። በበረራ ስራ እያንዳንዱ ሰው የሚሰጠው የራሱ ፖዚሽን ይባላል ወይም የግል ኃላፊነት ማለት ነው። ያን ኃላፊነቱን እየተወጣ ከሌሎች ጋር በመተባበር መስራት የግድ ይላል ማለት ነው። ሌላኛው እንግዲህ ችግርን የመፍታት አቅም ነው። አንድ ችግር ሲያጋጥም አንዳንድ ሰው ወይ እናቴ፣ ወይኔ ጉዴ፣ አውሮፕላን ሊከሰከስ ነው፣ ወይኔ ጉዴ፣ ውሃ ላይ ሊወድቅ ነው፣ ወይኔ ጉዴ፣ ምን አባቴ ላድርገው የሚል አይነት ሰው አለ። ወይም የሆነ አደጋ ሲያጋጥመው ነርቨስ የሚሆን ፓኒክ የሚያደርግ መረጋጋት የሚያቅተው ዝም ብሎ የሚሯሯጥ ሰው አለ። እንዲህ አይነት ሰው የበረራ አስተናጋጅ መሆን ይቸግራል። የበረራ አስተናጋጅ መሆን የሚችል ሰው ምን አይነት ሰው ነው? ካልም የሆነ የተረጋጋ፣ ችግሮች ሲፈጠሩ ችግሩ ላይ ትኩረት ከማድረግ ይልቅ ችግሩን ወደ መፍታት የሚሮጥ ሰው ነው ማለት ነው የበረራ አስተናጋጅ መሆን የሚችለው። ስለዚህ ፕሮብሌም ሶልቪንግ ስኪል የምንለው ለበረራ አስተናጋጅነት በጣም ኢምፖርታንት ነው። ሁል ጊዜ መረጋጋት፣ ቶሎ ብሎ አንድ ችግር ሲፈጠር ችግሩ ላይ ከማተኮር ይልቅ ከችግሩ ዞር ብለን ለችግሩ መፍትሄ ወደ መስጠት መሄድ መቻል ማለት ነው። ሌላኛው እንግዲህ አቴንሽን ቱ ዲቴይልስ የምንለው ወይም ጥቃቅንና ትናንሽ ነገሮችን ማስተዋልና መመልከት አንድ የበረራ አስተናጋጅ በጣም የሚያስፈልገው ብቃት ነው። ምን ማለት ነው አቴንሽን ቱ ዲቴይልስ? ለምሳሌ ሌላው ሰው የበረራ አስተናጋጅ ያልሆነው ሰው ነገሮችን በሚያይበት መንገድ አናይም፣ በሚሰማበት መንገድ አንሰማም፣ በሚያሸትበት መንገድ አናሸትም። አይናችን የተለየ፣ ጆሮችን የተለየ፣ አፍንጫችን የተለየ እንዲሆን ይጠበቃል የበረራ አስተናጋጅ ስንሆን። ለምሳሌ ድምፆች እንሰማለን። አውሮፕላኑ ሲበር የምንሰማቸው የተለያዩ አይነት ድምፆች ይኖራሉ። እነዛ ድምፆች ኢንዲኬት የሚያደርጉት ወይም የሚያመላክቱን የአደጋ ሁኔታዎች ሊኖሩ ይችላሉ። በዛን ጊዜ ጆሯችን ቶሎ ፈጥኖ አዳምጦ ቶሎ እርምጃ ወደ መውሰድ የምንሄድ ሰዎች መሆን አለብን። በሌላ አቅጣጫ ደግሞ ነገሮችን ስናይ አውሮፕላን ውስጥ ተሳፋሪ ሆኖ እንደተቀመጠው ሰው አይደለም ነገሮችን የምናየው ማለት ነው። እይታችን የተለየ መሆን አለበት። ጭስ አለ ወይ አውሮፕላን ውስጥ? በአይናችን ስናይ እየተቃጠለ የሚመስል ነገር አለ ወይ? ወይም ሌላ ለየት ያለ እንቅስቃሴ የሚያሳይ መንገደኛ አለ ወይ? በመንገደኞቹ መካከል ወይም የታመመ መንገደኛ ሊኖር ይችላል፣ ችግር የገጠመው መንገደኛ ሊኖር ይችላል። እያንዳንዱን ነገር የምናይበት አይን የተለየ መሆን አለበት። ኢቨን አፍንጫችንን ስናሸት፣ ለምሳሌ ምግብ ስለሚሰጥ ለመንገደኞች አውሮፕላን ላይ ምግብ ማሞቅና መስጠት የተለመደ ስራ ነው። ኦቨን ይለኮሳል። የኦቨን የተለመዱ ሽታዎች አሉ። ከዛ ሽታ የወጣ ሽታ፣ የተለየ ሽታ ሲሸተን we should be curious። ለምሳሌ ጠንቃቆች መሆን አለብን። ለምሳሌ ሲጋራ የሚያጨስ መንገደኛ ሊያጋጥመን ይችላል አውሮፕላናችን ላይ። አፍንጫችን ቶሎ የሲጋራውን ሽታ ዲቴክት አድርጎ ያን መንገደኛ ማስቆም መቻል አለብን። ያለበለዚያ የሁሉንም መንገደኞቻችን ህይወት አደጋ ውስጥ የምንከተው ማለት ነው። ስለዚህ ይሄ ነው አቴንሽን ቱ ዲቴይልስ የምንለው። ሌላ እንግዲህ ካልቸራል አዌርነስ ወይም ሴንሲቲቪቲ። አሁን እንግዲህ እኛ እንደ በረራ አስተናጋጅ አውሮፕላን ላይ ወተን ስንሄድ የምንሰራው ከተለያዩ ዓለም ከመጡ የማህበረሰብ ክፍሎች ጋር ነው። ከእያንዳንዱ ኮርነር ኦፍ ዘ ወርልድ የመጣ ሰው ይመጣል አውሮፕላን ላይ። ከተለያየ ባህል፣ ከተለያየ አስተሳሰብ፣ ከተለያየ አመጋገብ፣ ከተለያየ አነጋገር እና ባህል የሚመጣ ሰው ስለሆነ የሰዎችን ባህል ማክበር በጣም አስፈላጊ ነው ለአንድ የበረራ አስተናጋጅ። ለምሳሌ አሁን ወደ ምዕራብ አፍሪካ ብትሄዱ የራሴ ገጠመኝ የፐርሰናል ገጠመኝ ብነግራችሁ፣ ዌስት አፍሪካ የሚገኙ ላይ በብዛት የሚበሩ መንገደኞቻችን ሲጠሯችሁ በተለየ መንገድ ነው ፕስፕስፕስ ምናምን ብለው ሊጠሯችሁ ይችላሉ። በእኛ ሀገር ፕስፕስ የምንለው ወይ ድመት ወይ ውሻ ለመጥራት ሊሆን ይችላል አይደል? ያልተለመደ ነገር ነው እና በዛ አይነት አጠራር ሲጠሩን እንዴት ፕስፕስ ብለው ይጠሩኛል ወይ እንዴት ፕስፕስ ብሎ ይጠራኛል ይሄ መንገደኛ
ብለን ልናስብ እንችላለን በውስጣችን። ግን ያንን መንገደኛው ፊት ሪፍሌክት ማድረግ የለብንም። ለምን? ያ የነሱ ባህል ያጠራር ዘይቤ ነው በቃ። ስለዚህ ያንን መቀበል አክሴፕት ማድረግ በጣም አስፈላጊ ነው። በተለያየ መንገድ ስናይ የተለያየ ባህል ነው እዛ ጋር የሚመጣው። ኢቨን እንደ በሀገራችን የገጠመንን በነገራችሁ በበረራ ስራ ላይ በሀገራችን አንዲት የበረራ አስተናጋጅ የሆነች ጓደኛችን ስትነግረን መንገደኛው ከሆነ አካባቢ የመጡ ከኛው ሀገር ሆኖ ግን ከአንድ አካባቢ የመጡ ሰው ናቸው። ያው ቦታውን መጥቀስ አስፈላጊ ስላልሆነ ነው። ሲጠሯት ምን ብለው ይጠሯታል? ገረዲት ገረዲት እያሉ ከኋላ እየተከተሉ ይጠሩኛል አለች። እና ወይኔ እኔም ባልሆነ ምናምን ነገር እያልኩ እየፈራሁኝ፣ ግን አዛ ኤንድ ኦፍ ዘ ዴይ ፋይንድ አውት ያደረገችው እሷ እንደሆነች ነው ማለት ነው። እና ይሄ የአጠራር ዘይቤ ለምሳሌ የዛ አካባቢ የእሳቸው የኖሩበት አካባቢ የአጠራር ዘይቤ ነው። ስለዚህ የሰዎችን ባህል ተረድቶ ያንን አክብሮ እኔ ልረዳቸው የሚገባኝን ነገር መርዳት መቻል። የተለያየ ባህል የተለያየ፣ ለምሳሌ ከህንድ አካባቢ ወደ ኢንዲያ ስትሄዱ ከህንድ አካባቢ የሚመጡ መንገደኞቻችን አንድ ነገር ስትጠይቋቸው የስ ለማለት እንዲህ ነው የሚሏችሁ። እነሱ አዎ ፈልገዋለሁ እያሏችሁ ነው። እና እንዲህ ሲሏችሁ እንዲህ እያለ ፈልገዋለሁ ይላል እንዴ ብለን መሳቅ ወይም በዛ ሰው መሳለቅ አንችልም እንደ በረራ አስተናጋጅ። ስለዚህ የሰዎችን ባህል የምንረዳ ባህል የምናጠና እንደውም አልፈን ተርፈን ባህሎችን የተለያዩ ሀገሮችን ባህል ማጥናት፣ መረዳት፣ ማክበር በጣም አስፈላጊ ነው ለአንድ የበረራ አስተናጋጅ። ሌላ እንግዲህ የሰውነት ጥንካሬ ያስፈልገዋል። የበረራ አስተናጋጅ የሚሰው ፊዚካል ፊትነስ በጣም ኢምፖርታንት ነው። ስራው በቃ መሮጥ፣ እቃ ማንሳት፣ መጣል፣ ማውረድ፣ ሻንጣም ላይ አንዳንድ እገዛዎች ማድረግ ሊኖርብን ይችላል። ለመንገደኞች መንገደኛ ሊታመምብን ይችላል። መንገደኛ ሊሞትብን ይችላል። መንገደኛ ምጥ የያዛት መንገደኛ አውሮፕላናችን ላይ ልታጋጥመን ይችላል። የተለያየ አይነት መንገደኛ ነው አብሮን እንግዲህ የሚሳፈረው። በዛን ጊዜ ሰውነቷ ወይም የአካል ብቃቷ ጠንካራ ያልሆነች የበረራ አስተናጋጅ ያንን መንገደኛ በሚፈለገው መንገድ ሃንድል ማድረግ፣ መያዝ፣ ማስተናገድ ይቸግራታል። ስለዚህ ፊዚካል ፊትነስ በጣም ኢምፖርታንት። ጠንካራ ያልሆነ ልንቁስቁስ ያለ ሰው የበረራ አስተናጋጅ መሆን አይችልም። እሺ፣ ሌላ እንግዲህ የሽያጭ አቅም ያለው ሰው መሆን አለበት። አየር መንገዱን በደንብ አስተዋውቆ መሸጥ የሚችል፣ ራሱን በደንብ ማስተዋወቅ የሚችል ፕሮዳክቶች አሉን። የተለያየ እንግዲህ አውሮፕላን ላይ የምንገለገልባቸው ፕሮዳክቶች ማለት ነው። እነዛን እቃዎች በደንብ አውቆ የምናቀርበውን እቃ በደንብ አውቆ ምንነታቸውን ተረድቶ ማሳወቅ መቻል፣ ከማሳወቅም ባለፈ ማስተዋወቅ መቻል አንድ የበረራ አስተናጋጅ ብቃት ነው ማለት። ስለዚህ ነገሮችን ማስተዋወቅ፣ ማሳየት፣ ለሰዎች ማስጎብኘት የሚችልና የሚወድ ፓሽን ያለው ሰው በቀላሉ የበረራ አስተናጋጅ መሆን ይችላል። ሌላ አዳፕታቢሊቲ የምንለው ወይንም ከነገሮች ጋር በቀላሉ መለማመድ የሚችል ባህሪ ያለው ሰው የበረራ አስተናጋጅ መሆን ይችላል። እንግዲህ ስለ አዳፕታቢሊቲ ስናወራ አሁን እኛ በዚህ በበረራ ስራው ስንሰራ የተለያየ ቦታ ነው የምንሄደው። ወይዘሩ የተለየ ነው። የአየር ንብረቱ ከሀገር ሀገር ይለያያል። የአመጋገብ ስርዓቱ ከሀገር ሀገር ይለያያል። አተኛኘታችን ከሀገር ሀገር ስንሄድ የተቀያየረ ነው የሚሆነው። ይህን ሁሉ ነገር መልመድ የሚችል ሰውነቱን ማላመድ የሚችል ሰው ነው የበረራ አስተናጋጅ መሆን የሚችለው። ስለዚህ ራሳችንን ለአዳዲስ ነገሮች ወይም ለለውጦች ዝግጁ ማድረግ፣ ለለውጦች ደግሞ በቀላሉ ፊት ማድረግ። ለምሳሌ አንድ አዲስ ለውጥ ሲመጣ ቶሎ ያንን ለውጥ ተቀብሎ ወደ ውስጥ በማስገባት በቀጥታ ስራው ቦታ ላይ ለሚፈለገው ነገር መዋል መቻል አዳፕታቢሊቲ የምንለው እሱ ነው። እሱ በጣም ኢምፖርታንት ነው። ሌላ ፕሮፌሽናሊዝም። እንግዲህ አንድ የበረራ አስተናጋጅ የሚባል ሰው የተለያየ የሚጠበቅበት ነገር አለ። ከአለባበስ ጀምሮ፣ ከአነጋገር ጀምሮ፣ ከአቋቋም ጀምሮ ራሳችንን ከማስዋብ ይጀምርና ወደ ውስጥ ደግሞ አየር መንገዱን ማወቅ፣ አየር መንገዱን ስራ፣ ህግ፣ ደንብ፣ ፖሊሲ ከጥግ እስከ ጥግ ምን ይላል፣ በእኔ ስራ ዙሪያ ማወቅ ሊገቡ ያሉ ጉዳዮች ምንድን ናቸው፣ የትኞቹን ጉዳዮች ማወቅ አለብኝ፣ አየር መንገዱን እንዴት አድርጌ ነው ፕሮሞት ማድረግ የምችለው፣ ፕሮዳክቶቼ ምን ናቸው እና እነዛንስ ያሉትን እቃዎች ወይም ፕሮሞት መደረግ ያለባቸው የአየር መንገዱን ንብረቶች እንዴት አድርጌ ነው ለመንገደኞቹ ማቀርበው። ፕሮፌሽናሊዝም በጣም ኢምፖርታንት ነው። አክብሮት ለሰዎች እንዳልኳችሁ ቅድም ከተለያየ ቦታ የሚመጣ ሰው የተለያየ ባህል ስላለው
ሁሉንም የማከብርበት የአከባበር ስርዓት ምንድን ነው? በእርግጥ ይሄ በትምህርቱ በስልጠናው ላይ የሚሰጥ ቢሆንም ያ ባህሪ የሌለው ሰው ቁጥብ የሆነ ሀሳቡን በትክክል መግለጽ የሚችል በአክብሮት መግለጽ የሚችል ሰው ካልሆነ በስተቀር ይቸግረዋል ማለት ነው። ሌላ በጣም አስፈላጊና ጠቃሚ የሆነው ደግሞ የአንድ የበረራ አስተናጋጅ መለያ ምንድነው? ሰርቪንግ አቲቲዩድ የምንለው ወይንም ደግሞ የማገልገል ቴንደንሲ ሊኖር የአገልጋይነት አስተሳሰብ ወይም አመለካከት። እኔ እርሶን ለማገልገል ነው እዚህ ያለሁት። መንገደኛ ሲመጣ እኔ አንቺን ለማገልገል አንተም። በእርግጥ በአየር መንገድ አጠራር መንገደኛ አንተም አንቺም አይባልም። ትንሽ ሆነ ትልቅ አንቱ ነው የሚባለው። ስለዚህ እኔ እዚህ ያለሁት እርሶን ለማገልገል ነው የሚለውን አይነት መልእክት የሚያስተላልፍ አቋምና ሁኔታ ሊኖረን ይገባል። ይህ ሰርቪንግ አቲቲዩድ የሌለው ወይም ዝቅ ብሎ ሰዎችን ለማገልገል እና ለማስተናገድ ፈቃደኛ ያልሆነ ሰው የበረራ አስተናጋጅ መሆን በጣም ይቸግረዋል ወይም ይከብደዋል። ስለዚህ ሰርቪንግ አቲቲዩድ በጣም ኢምፖርታንት ነው። ሰዎችን ለማገልገል ራስን ዝቅ ለማድረግ የተሰጠ ሰው ነው የበረራ አስተናጋጅ መሆን የሚችለው። ቅድም እንዳልኳችሁ ሰዎች የተለያየ ነገር ይገጥማቸዋል። በነበራቸው ኤክስፒሪየንስ ከቤተሰቦቻቸው ጋር ወይም ከጓደኞቻቸው ጋር ወይም በስራ ቦታ ወይም በተለያየ አጋጣሚ ተናደው መጥተው እናንተ ላይ ሪያክት ሊያደርጉ ይችላሉ። ታመው መጥተው የእናንተን እርዳታ ሊሹ ይችላሉ። በዚህ ሁሉ ነገር መካከል እናንተ ራሳችሁን ዝቅ አድርጋችሁ ያን ሰው ለማገልገል ፈቃደኛ ካልሆናችሁ በስተቀር ስራው በጣም ለእናንተ ከባድ ይሆናል። ስለዚህ ሰርቪንግ አቲቲዩድ ወይም ራስን ዝቅ አድርጎ የማገልገል አይነት አስተሳሰብ ለአንድ በረራ አስተናጋጅ በጣም ኢምፖርታንት ነው ማለት ነው። ከዛ ውጭ እውነተኞች፣ ሀቀኞች እና ቅኖች መሆን አለብን እንደ በረራ አስተናጋጅ። እንግዲህ ይህንን ካልኳችሁ ስለ በረራ አስተናጋጅ ባህሪያት፣ እስኪ ደግሞ የኢትዮጵያ አየር መንገድ ለመቀጠር ለምንፈልግ ሰዎች ምን ብናሟላ እንቀጠራለን፣ ምን ያስፈልገናል ወደሚለው እንመጣለን ማለት ነው። የመጀመሪያው እንግዲህ መጀመሪያ ገና ለመመልመል ያው እንግሊዝኛ ቢያንስ ቢና ከዛ በላይ ያመጣ ሰው መሆን አለበት በሃይስኩል የመጨረሻ ውጤቱ ላይ ማለት ነው። ከዛ በተጨማሪ ግን የሚታዩ የተለያዩ ነገሮች አሉ። አንደኛ የሚታየው ፊዚካሊ ነው። ፊዚካሊ አንድ የበረራ አስተናጋጅ መሆን የሚፈልግ ሰው ሚኒመም 1 ሜትር ከ59 ቁመት ይኖር 1 ሜትር ከ59 ሴንቲሜትር የሆነ ቁመት ያስፈልገዋል። ያን ያላሟላ ሰው የበረራ አስተናጋጅ መሆን አይችልም። ከዛ በተጨማሪ ደግሞ ክብደቱ ከቁመቱ ጋር ባላንስ ያደረገ ወይም ቢኤምአይ ሲባል ሰምታችሁ ታውቃላችሁ ብዬ አስባለሁ። ቢኤምአይ ማለት ምንድን ነው? ሰውነታችን ቁመቱና ክብደቱ የተመጣጠነ። ቢኤምአይችሁን ቼክ ማድረግ ከፈለጋችሁ ፍሪ ቢኤምአይ ካልኩሌተርስ ኦንላይን ገብታችኋሉ። ኪሎችሁን፣ ክብደታችሁን እና ቁመታችሁን ስታስገቡ ያ ቢኤምአይ ካልኩሌተሩ ካልኩሌት አድርጎ ቢኤምአይ ኖርማል ሬንጅ ውስጥ ነው አይደለም፣ ያንሳል፣ ይጨምራል የሚለው በደንብ ይነግራችኋል። በዛ ቼክ ማድረግ ትችላላችሁ። ሌላ ፊዚካሊ ከሚታዩት ነገሮች መካከል አንዱ ምንድነው? ጥርስ። የጥርስ ሲሜትሪ በደንብ ይታያል። ለምሳሌ በጥርስ ዙሪያ ምን አለ? አቀማመጡ ወጣ ገባ የሆኑ ጥርሶች ካሉ እነሱ አይፈለጉም። ከዛ ውጭ ደግሞ በሀገራችን አንዳንድ ቦታዎች ላይ የሚኖሩ ማህበረሰቦች በሚጠጡት ውሃ ምክንያት ነው ሲባል እሰማለሁ። በተለምዶ ቡኒ ነገር ያወጣባቸዋል፣ ፍሎራይድ የሚባል። አሁን እንኳን እሱ መታጠብ ተችሏል አይ ቲንክ በጥርስ ሐኪም ቤቶች። ግን እሱ ካለ አይፈቀድም። ሲሜትሪው ግጥም ያለ ሁሉም ጥርስ የተደረደረ መሆን አለበት። ሌላ ንቅሳት አይፈቀድም። የትኛውም የሰውነታችን አካል ላይ ንቅሳት ካለ አትሊስት ቪዚብል ሆኖ እንግዲህ ስትቀጠሩ ከታየና ካለ ንቅሳት አይፈቀድም። የትኛውም የሰውነት አካል ላይ ሽታ፣ ይሄ ቆዳ ላይ የተለየ ከስሙዝ ከሆነው ወጥ ከሆነው ከለር ወጣ ያለ ከለር ያላቸው ነገሮች አይፈቀዱም ማለት ነው። ሌላም አይፈቀደው ፒርሲንግ ወይም ብዝ፣ የጆሮ ብዝ አንድ ብዝ ይፈቀዳል። ወይም ደግሞ ቶታሊ ያልተበሳ ሰው ሊገባ ይችላል። ከዛ ውጭ ግን በባህል ምክንያት የተለያዩ ቦታዎች ጆሯችንን የምንበሳሳ ሰዎች ልንኖር እንችላለን። አፍንጫችን ላይ ብስ ያለን ሰዎች እንደውም ሌላ ዓለም ላይ አልፎ ተርፎ ምላሱ እስከ መበሳት ተደርሷል አይደል? እዚህ ከንፈር አካባቢ፣ አፍንጫ ላይ፣ ጆሮ ላይ ትርፍ ኤክስትራ የሆኑ ብሶች፣ ሌላም ቦታ ላይ የምናያቸው ቦታዎች ላይ በጣም የተበሳሳ ቦታ ካለ ፒርሲንግ አይፈቀድም። ያ ያለው ሰው የበረራ አስተናጋጅ መሆን አይችልም። ሌላ አቋም፣ ጠቅላላ የሰውነት አቋም ይታያል። ሲቆሙ ቀጥ ብሎ ነው የሚቆሙት። አሁን በተፈጥሮ አንዳንድ ሰው እግሩ ላይ እንደዚህ ሲሼፕ
ያለው እግር ያለው ሰው አለና እንደሱ በጣም የወጣ የተለየ ቅርጽ ያለው እግር ከሆነ ያ ሰውነት አቋማችን ያልተስተካከለ ከሆነ ለበረራ አስተናጋጅነት ስራ እንታጭም። ሌላው እንግዲህ ፌሳችንና ፊታችን በጠቅላላው የሚስብ እንዲሆን ይጠበቃል። ምክንያቱም እንግዲህ ለሰዎች ኮንታክት እና ለሰዎች ምቾትን ለመፍጠር ደንበኞችን ለማገልገል ነው እዛ ጋ ያለነው ብለናል። በእርግጥ የሰው ልጅ ሁሉ ሲፈጠር በእግዚአብሔር አምሳል የተፈጠረው ሁሉም ሰው ቆንጆ ነው በተፈጥሮ። ግን ይሄ ስራው የሚፈልገው ነው የምነግራችሁ እንጂ ነገሌ ቆንጆ አይደሉም ነገሌ ቆንጆ ናቸው የሚለው ጀጅመንት። ስራው ግን ይሄ አትራክት የሚያደርግ ሰዎችን የሚስብ አይነት ፊት ይፈልጋል። ሌላ የፀጉር ቀለም አይፈቀድም። ይሄ ቡኒ፣ ቢጫ የተለያየ አይነት ቀለም አለ። እንግዲህ ዘንድሮ አይደል አሁን በዚህ ጊዜ ፀጉር ላይ የሚቀባ እነዛ ሁሉ ቅቦች አይፈቀዱም። አትሊስት ለቅጥር ስትመጡ ማለት ነው። ከዛ በኋላ በዩኒፎርም ስትሆኑ ምን አይነት ከለሮች ይፈቀዳሉ፣ ምን አይነት ከለሮች አይፈቀዱም ስፔሲፊክ ተደርጎ በስልጠናው ላይ የሚሰጥ ይሆናል ማለት ነው። ሌላ እንግዲህ ይሄ ሰውነትን የተመለከተ ወይም ፊዚካል ነገሮችን የተመለከተ መስፈርት ነው። ሌላ የአእምሮ መስፈርት አለው። ቅድም እንዳልኳችሁ እንግሊሽ ላይ ጥሩ ውጤት ያገኘ ከቢ እና ከዛ በላይ ያለው ሰው መሆን አለበት። ከዛ በተጨማሪ ግን ለቅጥር ስትመጡ የሚሰጧቸው የተለያዩ የምትሰሯቸው ነገሮች አሉ። ለምሳሌ እጣ ማውጣት ሊሆን ይችላል። እጣ ታወጡና ከእጣው ላይ አንስታችሁ የተሰጣችሁ ርዕስ ላይ ለ5 ደቂቃ በእንግሊዝኛ መናገር ሊሆን ይችላል። ወይም ደግሞ በተለያየ ግሩፕ እንድትቀመጡ የተለያየ ቡድን እንዲመሰረት ይደረግና በተለያየ ቡድን ውስጥ ሆናችሁ የመከራከሪያ ርዕስ ተሰጥቷችሁ ስትከራከሩ ማየት ሊሆን ይችላል። ወይም እስኪ ራሳችሁን አስተዋውቁን፣ ስለ ራሳችሁ ንገሩን በመባል የተግባቦት ክህሎታችሁ ሊታይ ይችላል። ሊደርሺፕ ኳሊቲያችሁ ሰዎችን ላይ ተጽዕኖ መፍጠር የሚችሉ ሰዎች ናቸው አይደሉም የሚለው ሁሉ የሚታየው እዛ ላይ ነው። ስለዚህ እጣ ማውጣት ሊሆን ይችላል፣ ክርክር ማድረግ ሊሆን ይችላል፣ እርስ ለራሳችሁ መጠየቅ ሊሆን ይችላል። በእነዚህ እና በተለያዩ መንገዶች የሜንታል አሰስመንት ይደረጋል ማለት ነው። ስለዚህ አንደኛ በእንግሊዝኛ የመግባባት ክህሎታችሁ በጣም አስፈላጊ ነው። ምክንያቱም አንድ ኢንተርናሽናል ድርጅት የኢትዮጵያ አየር መንገድ የመጀመሪያ ፕራይሜሪ ወርኪንግ ላንጉጅ ብሎ ያስቀመጠው እንግሊዝኛ፣ የስራ ቋንቋ መግባቢያ ብሎ ያስቀመጠው እንግሊዝኛ ስለሆነ እንግሊዝኛችሁ ትክክል ሲሆን ነው ያው ለስራው የምትታጩት ማለት ነው። ስለዚህ እጣ ሊወጣ ይችላል። እንዳልኳችሁ ክርክር ሊደረግ ይችላል። ራስን ማስተዋወቅ ሊኖር ይችላል። ሌሎችም አሁን ከጠቀስኩላችሁ ውጭ በየጊዜው የሚመጡ አዳዲስ የመመልከቻ መስፈርቶች ሊኖሩ ይችላሉ። ግን ቤዚካሊ እነዚህ ናቸው። ስለዚህ ቅድም የፊዚካሉን ነግሬያችኋለሁ። አሁን ደግሞ ሜንታሊ ከእናንተ ምን ይጠበቃል የሚለውን ነው የነገርኳችሁ። ስለዚህ በጠቅላላ እነዚህን መስፈርቶች ካሟላችሁ፣ ቁመታችሁ የተስተካከለ ከሆነ፣ ሰውነታችሁ የተስተካከለ ከሆነ፣ በባህሪያት ደግሞ ቅድም ያልኳችሁን ባህሪያት የተላበሳችሁ አይነት ሰዎች ከሆናችሁ በቀላሉ በኢትዮጵያ አየር መንገድ የበረራ አስተናጋጅ ለመሆን ትታጫላችሁ ማለት ነው። ለዛሬ የሰራሁላችሁ ቪዲዮ እንግዲህ ይሄን ይመስላል። ሌላ ተጨማሪ ነገሮች ማወቅ የምትፈልጓቸው ጉዳዮች ካሉ ኮሜንት ላይ አስቀምጡልኝ። ኮሜንቱ ስር በምታስቀምጡት ሀሳብ እየተነሳውኝ የበለጡ ማብራሪያዎችን መስጠት እችላለሁ። በተረፈ ይሄን ዩቲዩብ ቻናሌን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እንድታበረታቱኝ በትህትና ጠይቃችኋለሁ። ለዛሬ ለነበረን ቆይታ በጣም አመሰግናለሁ። ወዳችኋለሁ።